እንጸልይ። ጸሎታችን በፍጹም ከአምላካችን ጋር የምንገናኝበት ስለሆነ ታዲያ ጸሎት እንዴት አድርገን እንጸልይ? ለጸሎት አዲስ ሰዎች ነን ብላችሁ የምትጠይቁን አላችሁ። ስለዚህ እህቶች ወንድሞች እኛ ከናንተ የተሻለን ሆነን ሳይሆን ነገር ግን ሌሎች ያሳዩንን ለናንተ ብናሳያችሁ መልካም ነው። የዚህ ሙሉ ቪዲዮ ደግሞ ዩቲዩብ ፕሮፋይል ላይ ቲክቶክ ላይ ገብታችሁ እዛ ላይ ታገኙታላችሁ ማለት ነው። ጸሎት ለመጸለይ ባሰብን ሰዓት ላይ ምን ማድረግ አለብን? አንደኛ ለጸሎት ስንቆም በተለይ የጠዋት ጸሎት ከሆነ የምናደርሰው የለበስነው ለብሰን ያደርነውን ልብሳችንን መቀየር አለብን። ፊታችንን ታጥበን በንጽህና መጽሐፋችንን እናነሳለን። ከዛ በኋላ ነጠላችንን እንግዲህ አደግድገን እንለብሳለን ማለት ነው። ነጠላችሁን ከለበሳችሁ በኋላ እንግዲህ ለጸሎት ከመቆማችሁ ወይም ከመንበርከካችሁ በፊት በተለይ ጸሎትን እንግዲህ ለማድረግ ባሰባችሁ ሰዓት በርከክ ብላችሁ ጸሎትን ብታደርሱ መልካም ነው። የማትችሉ ከሆነ ግን ቆማችሁ ጸሎቱን ከመጀመራችሁ በፊት ለሆኑ ሰከንዶች ዝም ጭጭ ብላችሁ ከራሳችሁ ጋር መሆናችሁን ማረጋገጥ አለባችሁ ማለት ነው። ትንሽ ከተመሰጣችሁ በኋላ ወደ ጸሎታችሁ ትገባላችሁ። ጸሎትን ስትጸልዩ እንዳቅማችሁ ነው። ለምሳሌ ውዳሴ አምላክን፣ መዝሙረ ዳዊትን፣ ውዳሴ ማርያምን የምታደርሱ ከሆነ መልካዎችን የምታደርሱ ከሆነ ወይም ደግሞ በዛን ቀን የሚታሰቡ ቅዱሳን መልካቸውን የምታደርሱ ከሆነ ትችላላችሁ ማለት ነው። ሁሉም ነገር እንደ አቅም ሲሆን ማለት ነው እነዛ ማድረስ ትችላላችሁ። ከዛ በኋላ ስግደትን ከፈለጋችሁ እንደ ይደክመናል የምትሉ ከሆነ ስግደትን መጀመሪያ ሰግዳችሁ ከዛ በኋላ ደግሞ ጸሎቱን ካልሆነ ደግሞ ጸሎቱን ጸልያችሁ ከዛ በኋላ ስግደቱን ሰግዳችሁ ጸሎታችሁን ማሳረግ ትችላላችሁ። ምን እያልን ነው የምንሰግደው ለሚለው ደግሞ አብረን የምናይ ነው የሚሆነው ማለት ነው። ሙሉ ቪዲዮን ዩቲዩብ ላይ ታገኙታላችሁ። ቲክቶክ ፕሮፋይል ላይ ስትገቡ ቤተ አግናጢዮስ የሚል የዩቲዩብ አካውንት አለ፣ እዛ ላይ ማግኘት ትችላላችሁ። የአምልኮት ስግደትን ስንሰግድ ምን እያልን ነው የምንሰግደው? በነገራችሁ ላይ የአምልኮ ስግደት በየትኛውም ሁኔታና በየትኛውም ጊዜ የሚቋረጥ አይደለም። ምናልባት የምንሰግድበት ሁኔታ ነው እንጂ የሚለያየው ክብረ በዓል ቢሆን ሰንበት ቢሆን እንደዚሁም ደግሞ ዓመታዊ በዓላት ቢሆኑ ግዝት በዓላት ቢሆኑ አምላክ ነውና የአምላክ ስግደት አይቋረጥም። ምን ብለን ነው የምንሰግደው የሚለውን ደግሞ አብረን እናያለን ማለት ነው። ለአብ እሰግዳለሁ። ነጠላ የሚያስቸግራችሁ ከሆነ በነገራችሁ ላይ ያለ ነጠላም ስግደትን መስገድ ትችላላችሁ። ምክንያቱም እየተንሸራተተ ሊያስቸግራችሁ ስለሚችል ማለት ነው። ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ቅዱስ 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 እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ አዶናይ ቅዱስ ኤልሻዳይ ቅዱስ ያህዌ ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ለድንግል ማርያም ልጅ ለልዑል እግዚአብሔር ፍጹም ምስጋና ይገባል እያላችሁ መጸለይ ትችላላችሁ። በዚህ አጋጣሚ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስንም እንዳቅማችሁ ጨምራችሁ መስገድ ትችላላችሁ ማለት ነው። የአምልኮ ስግደት በየትኛውም ሁኔታ ውስጥ ቢሆን አይቋረጥም ማለት ነው።
ዕለተ ሰንበት ቢሆን ግዝረት በዓላት ቢሆን ስለማይቀሩ ማለት ነው። የአምልኮ ስግደታችሁን በዚህ መልኩ እንግዲህ እንዳቀማችሁ መስገድ ትችላላችሁ ማለት ነው። ለነበረን ቆይታ እንግዲህ አምላክ እግዚአብሔር ክብር ይመስገን። ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቻናሉን ከፍ አድርጉት። ሌሎች ጠቃሚ ቪዲዮዎችንም እንሰራላችሁ ይሆናል ማለት ነው። ሰላማችሁ ይብዛ።